ይህ ታሪክ እውነት መሆኑን ለማመን የግድ እስከ መጨረሻው ማየት ይኖርባችኋል። ምክንያቱም መጨረሻው እናንተ ከምታስቡት በላይ እጅግ አስደንጋጭ ነው። እኔ አወሰው ነኝ። እንኳን ወደ አስገራሚ ታሪኮች በሰላም መጣችሁ። ዛሬ ይዤላችሁ የመጣው ታሪክ ዓለምን ጉድ ያሰኘ እስካሁን መልስ ያልተገኘለት አስገራሚ ምስጢር ነው። ከዚህ ቪዲዮ በኋላ ስለ ዓለም ያላችሁ እይታ ይቀየራል። ለታሪኩና ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ይህን ቪዲዮ ላይክ ካደረጋችሁ ደግሞ ለሌሎች እንዲደርስ ትልቅ እርዳታ ታደርጋላችሁ። ከዓለማችን ድብቅ ማዕዘናት፣ ካልተሰሙ ምስጢራት ጀርባ ለማመን የሚከብዱ ግን ፍጹም እውነት የሆኑ ከዘመናት ታሪክ አሻራ ከትውልድ የመዝገብ ዶት ላይ የተመዘገቡ አስገራሚ ታሪኮች የሚቀርቡበት ልዩ ፕሮግራም ነው። እኔ አወሰው ነኝ። እንኳን ወደ አስገራሚ ታሪኮች በደህና መጡ። አስገራሚ ታሪኮች። ሰላም የተወደዳችሁ የዩቲዩብ ቻናል ቤተሰቦች፣ በዛሬው ቪዲዮ 4 አስገራሚ ታሪኮችን እነግራችኋለሁ። የሲኦል መግቢያ በር። አሁን እኔ ጋር እንሂድ። ማንንም ሳናስፈቅድ የትም ሳንመላለስ ቱርክሜኒስታን እንግባ። በቱርክሜኒስታን ካራኩም በረሃ ውስጥ የሚገኘውን የሲኦል በር እየተባለ የሚጠራውን ቦታ ዞር ዞር እያልን እንይ። ስንለምደው ደግሞ ውስጡ ገብተን ምን እንዳለ እናያለን። ታሪኩ የሚጀምረው በ1971 ሶቪየት ህብረት በነበረችበት ወቅት ነው። የሶቪየት መሐንዲሶች በአካባቢው የተፈጥሮ ጋዝ ክምችት እንዳለ በማሰብ ቁፋሮ ጀመሩ። ነገር ግን ሳይታሰብ የመሬት መደርመስ ተከስቶ 70 ሜትር ስፋት 20 ሜትር ጥልቀት ያለው ግዙፍ ጉድጓድ ተፈጠረ። ከዚህ ጉድጓድ ውስጥ የነበረው መርዛማ ሚቴን ጋዝ ወደ ከባቢ አየር በመውጣት የከባቢውን ሰዎችና እንስሳትን መመረዝ ያዘ። እነዚያው ነገር ያልቀናቸው መሐንዲሶች ሚቴኑ በጥቂት ሳምንት ተቃጥሎ እንዲያልቅ ብለው እሳት ለኮሱት። ነገሩ ግን እንዳሰቡት አልሆነም። የዛኔ የተለኮሰው እሳት ይሄው ለ55 ዓመት እንደቀጠለ ነው። ይህ እሳት በቀን ከ7000 ኪሎ ሜትር በላይ የሚጓዝ ከፍተኛ ሙቀትና ጋዝ ይለቃል። በበረሃው ውስጥ በሌሊት ከብዙ ኪሎ ሜትር የሚታይ ብርሃን ያወጣል። በዚህ ጉድጓድ ውስጥ የሚንቀሳቀሰው እሳትና የሚሰማው የጋዝ ድምፅ ለተመልካች ልክ በሲኦል በር ላይ እንደቆመ ያስመስለዋል። በዚህ ጉድጓድ ውስጥ ጆርጅ ኩርኩንስኒ የሚባል ተመራማሪ በ2013 ገብቶ በውስጡ ሙቀትን መቋቋም የሚችሉ ባክቴሪያዎች መኖራቸውን አረጋግጧል። ቀዩ ፏፏቴ። አህጉራትን አቆራርጠን በአንታርክቲካ የበረዶ ተራራዎች መሃል ገብተን ታይለር ግላሲየር ደርሰናል። እዚህ የሀገራችን ፀሐይ የለችም። ብርዱ አጥንትን ሰብሮ ሰውነትን ሽባ ያደርጋልና ጃኬቶን መዝጋቶን አይዘንጉ። ፏፏቴ ሲባል በአእምሮ የሚመጣው የጠራ ውሃ ከአለቱ ጋር ሲጋጭ የሚፈጥረው ጭጋግ የሚያሰማው ድምፅ ነው። እዚህ ግን የጠራ ውሃም አለትም የለም፣ በረዶና በረዶ ብቻ። እንደ ጥጥ በጠራውና በተከመረው በረዶ መሃል የሚወርድ ቀይ ውሃ አለ። ይህ ውሃ መልኩ እንዲቀላ ያደረገው ነገር ብዙም የተረጋገጠ አይደለም። አንድ ጊዜ ቀይ አልጌዎች ናቸው ሲባል፣ በሌላ ጊዜ ደግሞ ከፍተኛ የብረት ክምችት ስላለ ነው ይባላል። እንዴት በጠራው በረዶ መሃል ብቻውን ሊቀላ ቻለ ካሉ ግን እኔም ዓለምም መልስ የለንም። ዝም ብለን ተገርመን እንገረም። የሚንቀሳቀሱ ድንጋዮች። እናንተ ቻናሌን ሰብስክራይብ፣ ቪዲዮውን ላይክ አድርጉ እንጂ እኔ ገና ብዙ አስደናቂ ታሪኮችን እነግራችኋለሁ። በአገራችን ቀስ በቀስ እንቁላል እግር ያወጣል ሲባል ሰምተዋል። እዚህ ካሊፎርኒያ ግን ቀስ በቀስ ድንጋይ ይራመዳል ይላሉ። ካሊፎርኒያ ሞት ሸለቆ ውስጥ እንዝለቅ። እዚህ ዓለምን ግራ የሚያጋቡ የሚጓዙ ድንጋዮች አሉ። በደረቀው የሬስትራክ ፕላያ ሜዳ ላይ እስከ 300 ኪሎ ግራም የሚመዝኑ ግዙፍ ድንጋዮች በመንገዳቸው መስመር እየሰሩ አቅጣጫ እየቀየሩ ይነጉዳሉ። እኒህ ድንጋዮች ቦታ ሲለቁ አቅጣጫ ሲቀይሩ ቁሞ ባይኑ ያየ የለም። ነገር ግን ከጀርባቸው በጣም ጉልህ መስመር ስለሚፈጥሩ መንቀሳቀሳቸው የሚያሻማ አይደለም። ይሁን እንጂ መቼና እንዴት ለሚለው ጥያቄ ግን ትክክለኛ መልስ የለም። ሰዎች በኃይለኛው አውሎ ንፋስ ተገፍተው በመሬት ልዩ ስበት ተስበው ወይንም በኤሌኖች ተገፍተው ነው የሚንቀሳቀሱት እያሉ መላምልታቸውን ይነዛሉ። በ2014 ዓ.ም ሳይንቲስቶች ከድንጋዮች ላይ ጂፒኤስ እና ካሜራ ገጥመን አጣራን ያሉት ውጤት ደግሞ በክረምት በሚፈጠረው ስስ በረዶ ተንሸራተው ነው ይላሉ። ይህ ምርምር ግን አንዱ ድንጋይ ወደ ቀኝ፣ አንዱ ወደ ግራ፣ አንዱ ወደ ታች፣ ሌላኛው ወደ ላይ እንዴት ሊንሸራተት ይችላል ለሚለው ጥያቄ መልስ የለውም። የሚያበራው ዋሻ ዋይ ቶሞ።
ዓለምን የሚያስደንቀውን በረሃማውን ዋሻ ልንጎበኝ ኒውዚላንድ ገብተናል። ከስሙ ስያሜን ጀምር። ዋይ ቶሞ። ይህ ስም የማኦሪ ቋንቋ ሲሆን ዋይ ማለት ውሃ ሲሆን ቶሞ ደግሞ ጉድጓድ ማለት ነው። በአንድ ላይ ውሃ የሚፈስበት ጉድጓድ ማለት ይሆናል። ወደ ዋሻው ውስጥ በጀልባ ገስግሰው ሲዘልቁ ከላይ ያለው የዋሻው ጣራ ልክ በጠራ ሌሊት እንደሚታይ የከዋክብት ክምችት በሰማያዊ ብርሃን የደመቀ ነው። ይህ ብርሃን የሚመጣው አራክኖ ካምፓ ሉሚኖሳ ተብለው ከሚጠሩ በኒውዚላንድ ብቻ ከሚገኙ ልዩ ትሎች ነው። እኒህ ትሎች ብርሃን የሚሰጡት ለውበት ብለው አይደለም፣ የሆድ ነገር ሆኖባቸው እንጂ። ትሎች ከዋሻው ጣራ ላይ ረጅም የሚንጠለጠል ክር ይዘረጋሉ። በጨለማው የሚፈጥሩት ሰማያዊ ብርሃን አሳዎችንና ትንንሽ ነፍሳትን ይጠሩላቸዋል። በዚያን ጊዜ የተዘረጉት ክሮች ጠልፈው ይበሏቸዋል። ትሉ በራበው ቁጥር ብርሃኑን ይበልጥ ያደምቀዋል። በዚህ ሰማያዊ ከዋክብት መሳይ ብርሃኑ የተነሳ ዋሻው የመሬት ላይ የከዋክብት ሰማይ ተብሎ ይጠራል። ዋይ ቶሞ ሌላ አስገራሚ ባህሪም አለው። ይህም ድምፅን በጥራት የማስተጋባት ሂደት ነው። ይህ ልዩ ባህሪ ያለበት የዋሻው ክፍል ካቴድራል እየተባለ ይጠራል። ይህ ስፍራ አስገራሚ የድምፅ የጥራት ንዝረት ስላለው ብዙ ዓለም አቀፋዊ የኦፔራ ዘፋኞች ሳይቀሩ መጥተው ዘፍነውበታል።